የሰውነታችሁ የበሽታ ተከላካይ ክፍል ተሳስቶ ነርቫችሁን ማጥቃት ሲጀምር ጉሊያን ባሬ ሲንድሮም ይባላል። ጉሊያን ባሬ የሁለት የፍሬንች ኒውሮሎጂስቶች ስም ነው። ይህ በሽታ እንግዲህ ከ100,000 ሰዎች አንዱን ነው ያጠቃል ተብሎ የሚታሰበው። ምክንያቱ ስንሄድ አሁን ለምሳሌ ቀላል የሚባሉ ኢንፌክሽኖች አሁን በነ ኮቪድ ዘመንም አንዳንዴ ከበድ ያለም ጉንፋን፣ ሌሎች ኢንፌክሽኖች እሱ አይነት ኢንፌክሽን ሲኖር ሰውነታችን በሽታ የሚከላከለው ክፍል ኢንፌክሽኑን ያጠቃ ይመስለውና ወይም ደግሞ ሌላ ባዕድ ነገር ያጠቃ ይመስለውና ሄዶ የነርቭ ሴሎቻችንን ማጥቃት ይጀምራል ማለት ነው። አሴንዲንግ ፓራሊሲስ ነው ያመጣል ተብሎ የሚታሰበው። ይሄ ማለት መጀመሪያ እግሮቻችን ተነስቶ ወደ ላይ ቀስ እያለ መተንፈስ እስኪከብድ ድረስ የመተንፈሻ ጡንቻዎቻችንን አፌክት ሊያደርግ ይችላል ማለት ነው። ስለዚህ ይሄ ነገር ቀስ እያለ በቀናት ውስጥ እንደዚህ ሊሆን ይችላል። ስለዚህ ይሄን ነገር ቶሎ መታወቅ አለበት። ቶሎ ሲታወቅ ያው ቶሎ ይታከማል። ሕክምናው ምንድን ነው የሚሆነው? እንግዲህ ተሳስቶ የራሳችን የበሽታ መከላከያው ሲስተም ተሳስቶ አይደለም የሚያጠቃው። ስለዚህ እሱን የሚያረጋጋ መድኃኒት ነው በመርፌ የሚሰጥ ኢሚኖግሎቡሊን የሚባል ነገር አለ። ሌላም ፕላዝማ ፋሬሲስ የሚባል ህክምና አለ። ግን ምንድነው እዚህ ማወቅ ያለብን ነገር አንዴ እኚህ ሰዎች እግር መስነፍ፣ ወደ ላይ መቶ እጅ መስነፍ፣ በተለይ የመተንፈሻ ቱቦ ጡንቻዎች ኢንቮልቭ ሲሆኑ እዚህ ነገር ላይ መልሶ ወደ ነበሩበት ለመመለስ ወደ ወራት ሊፈጅ ይችላል። ከሳምንታት እስከ ወራት ሊፈጅ ይችላል። እሱ በጣም አግሬሲቭ የሆነ ሪሃቢሊቴሽን በጣም ጠንከር ያለ ማለት ነው። እንደሱ ያስፈልጋቸዋል ማለት ነው። ያው እንግዲህ በሽታ የሚከላከለው ሲስተማችን ኢሚዩን ሲስተማችን በጣም ጠቃሚ ነገር ሆኖ ሳለ አንዳንዴ እንደዚህ ተሳስቶ ደግሞ የራሳችንን ነገር ያጠቃል ማለት ነው። እና እሱ ነው ጉሊያን ባሬ ሲንድሮም የሚባለው ማለት ነው።